ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? በጨለማ ሳውዲ አረቢያ ምን ትመስላለች? እስኪ ለእናንተ ላሳያችሁ ብዬ ነው። ጨርሼ ወደ ቢሮ እየተመለስኩ ነው። ሰዎቼ ደግሞ ወደ ሀገራቸው ሊሳፈሩ ነው። ለአንድ ወር እረፍት ወደ ቢሮ እየሄድኩ ነው ማለት ነው። እና ለምን በጨለማ ሳውዲ አረቢያን አላሳያችሁም ብዬ ቪዲዮ መቅረጽ ጀመርኩኝ ማለት ነው። እና ሳውዲ አረቢያ በማታ እችን ትመስላለች። ዩቱቤ ደግሞ ቀዝቅዟል። እስኪ ሞቅ ሸብረቅ አድርጉልኝ እና ላሳያችሁ። እስኪ ታክሲ ውስጥ ቁጭ ብዬ ነው። ሰዎች እውነት ለመናገር በጣም ምርጥ ሰዎች ናቸው። ሶሪያዎች ናቸው እና በጣም አሪፍ ነበሩ። አብሬያቸው 1 አመት ድረስ ተቀምጫለሁ። አሁን ደግሞ ለ1 ወር ትምህርትም ስለተዘጋ ወደ ቤተሰቦቻቸው ጋር ይሄዳሉ ማለት ነው፣ ወደ ትውልድ ቦታቸው። እስከዛ ደግሞ እኔ ቢሮ እረፍት አድርጊ ተብያለሁ። ለስራ እወጣለሁ፣ ግን እያረፍኩ 1 ወር ሙሉ አልቀመጥም፣ ብር ስለሚያስፈልገኝ። እኔም በቅርቡ አገሬ የመግባት እቅድ ስላለኝ ስለዛ መስራት አለብኝ ማለት ነው። እና በጣም ታምራለች። በጨለማ ነው ግን የሚያምረው። የትም አረብ ሀገሮች በጨለማ ነው የሚያምሩ ይመስለኛል። እና ቪዲዮውን እየገባችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ችን ትመስላለች። እና እዛም ስደርስ ግን ያለውን ነገር ቢሮአችን እንዴት እንደሆነ ምናምን አሳያቸዋለሁ። ቪዲዮ ለመቅረጽ ከተመቸኝ ቀርጻለሁ፣ አሳያቸዋለሁ። የኛ መኪና በዛ ጋር አለፈች፣ የኛ ካምፓኒ። እኔ በታክሲ ነው እየሄድኩ ያለሁት። ሰዎቼ ማዘዝ መጠራት ይችሉ ነበረ፣ ግን በታክሲ ራሳቸው ከፍለው ሸኙኝ ማለት ነው። ያው ለ1 ወርም ብትሆን የተለያየ ነው። ትንሽ እንደማለቃቀስ ነገር ብሉኛል። አለቀለቅሽ እንዳትሉኝ እና ትንሽ ማለቃቀሽ ያለው ለዛ ፊቴ ድብርብር ብሎታል። ቪዲዮም አላስገባው ለዛ ነው። ሹፌሬ ነው የሚያወራው፣ በጣም ያወራል። ቋንቋውን ባልችልም እሱም በራሱ ቋንቋ እየጀነጀነ ነው። እኔም እየጀነጀንኩ መስሎት ከሆነ ተሳስቷል። እኔ ዩቱብ እየሰራው ነው። እና እስኪ ቤተሰብ አበረታቱኝ። እውነት ባይመቻችሁ እንኳን ከፍታችሁ ተውት። ሰዓት አልሞላለኝ። ሰብስክራይብ በበቂ በላይ ያለኝ፣ ግን እግዚአብሔር ይመስገን ሰዓት ነው አልሞላ ያለኝ።
የሚከፍትልኝ ከሌለ ነው ችግሩ። ቤተሰብ በቃ መልካም ውሎ። ግን ይህን ቪዲዮ ሲጀምሩ ላይክ እያረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ፋሚሊ እንሁን። በሌላ ቪዲዮ እስከምመጣ ለዛሬው